لبس الحمد لله مسكان الحمد لله قالت ساتي أركان وانجما صلاة الشكر بقى عرفوها مجمع عند الأقوى عبرا ولو تارجالس አብሽር ያው አላህ ነው። አሁን ትልቁ ምንድነው መሰለህ ያው በደንብ ሙቤ እንላን እናንተ ናችሁ እንደ ፈጣሪ እኔ ምንም ለፈጣሪ ትሰግዳላችሁ። ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው የምትለው ኢንሻአላህ። እንግዲህ እና ሰላተል ሽኩር እና ደግሞ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 አብሽር
በቃ ይሄ ነው እንግዲህ ያለው። እሺ ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ነው። ልጅቷን አምጣውላትና ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታድክሞት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ ሚውት አድርጉና አይምሮዋን ቢዚ ማድረግ ስለነበር ያ እኮ ሚውት አድርጉና ፎሎ አድርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ አድርጉት። ኢሞጂ አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍት ኢሞጂ አትላኩ። ፎሎ አድርጉት። ወንድም ካሊድን ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚውትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው፣ ያማል። እንደዚህ ሰው በዚህ ሁኔታ ላይ ሆኖ ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን